እድል እንዳትሆንብኝ ብዬ ነበር። እኔ ወደ ሱዲ ሲመጣ የኔ እድል እንዳጋጥማት እኔ የሆነ ነገር ባስቀምጥለት ወድ ቢሄዱ እኮ አትጎዳም የሚል ነበረብኝ የልጄ። ግን እሷ የሆነች ሲባል እኔ ተነቀውታ አቡዬ ተቃተኝ። ያለ አካባቢያችሁ ላይ ያለ ጋብቻ ስምምነት ያገሏታል ልጄን ነው አገንናት። ደግሞ እናቴ ራሱ ትሳደብብኛለች ነበረ። እኔ ሞቼ እሷ ብትኖር ኖሮ ምንም አላስብም። እኔ ወደ ልጄ እንደምታሳድጋት አውቃታለሁ። እኔ አልጠቅምም። እዚህ መሬት ላይ ገብቶሻል። እሷ ነበረች የምትጠቅመው። ገብቶሻል። በልስም እንደዚህ ሆኛለሁ። ምንም እንደሌለኝ ካርድ ሞልቼ ወደ ኢትዮጵያ መደወል እንደማልችል ስለሚያውቅ ሞልተሽ በመስመር ደዊ የለኝማ። እንዴት 1000 ብር ተከፍሎልኝ እንዴት ሞላለሁ ሲለው የራስሽ ጉዳይ ብሎ ነው እንደሚመጣ አባብሎኝ እዚህ ጋር ከተተኝ። ልክ እነሱ አረብ እጅ ሲገባ ደግሞ መመለስ እንደማልችል አቅሜ ምን ጋር እንደነበረኝ ምን እንዳለኝ ጠንቅቆ ያውቃል። ስለዚህ አሁን መመለሻ የላትም። ከፈለሽ ሙሽ የሚለኝ ራሱ አለ። ልጅቷን ከፈለሽ ቀቅለሽ የሚለኝ ጊዜ አለ። ገብቷል። ግን ያኔ እናቴ ስላለች እንዲህ ይለኛል እያልኳት እሷ ነበረች ብታቆማ በቃ አይዞሽ ብትለኝ። እንደዛ የሚለኝ ሰዓትም አለ። ምን ሊበልክ እንደዚህ ምንም አዳምጥኝና ደግሞ አንድ ነገር ልንገርሽ። አሁን እዚህም ያሉት ሰዎች እየጻፉ ነው። አሁን ነገ አንቺ ተረጋግተሽ ነይና መረዳት ያለብሽን እኛም ሌሎችም ሁሉም ሰው ያዋጣና የምንችለውን ነገር ስራ ሲበዛል በጣም ስራ አለ። ምንድነው ትልቅ አሁን ከባድ ስራ? እኔ ፈጣሪ ሲሰጠኝ ምንም ስራ የለብኝም። በጣም ምስኪን ናት። በቃ ስራም የለብኝም። እንደ ምስኪን ነገር ናት። ምንም በቃ ስራም የለብኝም። ሲሰራ ሰራለሁ። ግን ጸባዬ የምትወደኝ እሷ እንደዚህ የምትመላለስ እዛው አትቅሪ የልጅሽ እንዲህ አርግ ብላ እራሷ ላይ ነው የሚደወለው። ችግር ሲፈጠር እራሷ ላይ ስለሚደወል ሳትነግረኝ ችግሩን ሳትነግረኝ ሂጂና እንዲህ አርገሽ ነይ ትለኛለች። ልክ እኔ ደግሞ መንገድ ግማሹን አርጌ የእሷ ነው የሚደወለው። ችግር እዛ ከተፈጠረ እኔ ላይ አይደውሉም፣ እራሷ ላይ ነው የሚደውሉት። እሷ ደግሞ ምን ታረጋለች? ያኔ እዛ ሄደሽ አሁን እናትሽ ሆስፒታል ናት፣ ሂጂና እዛው ደርሰሽ ጨርሰሽ ትመጫለሽ ነው ያለች። ልጄም የታመመች ጊዜ ደበቀችኝና እኔ ደውዬ ወንድሜ ጋር ይጣላዋለሁ። በቃ ለብቻ ላውጣት ልጄ ለብቻ ላኖራት እያልኩ ስንጨቃጨቅ ያንን በቃ ሂጂና አወራችሁ። እሱም በእንግሊዘኛ አወራችሁና አልስማማም ሲለው ሂጂና አለችኝ። 5 ቀን ሊፈቅድልሽ ግን በራስሽ ትኬት ነው አለችኝ። በራስሽ 5 ቀን አይበቃሽም? ከዛ አንስተሽ ከምታምኚ ሰው ጋር አርገሽ ነይ ስትለኝ ሄድኩትና 5 ቀን አድሬ በ6ኛው መጣሁ። ያንን በራሷ ነው ሲመጣ ትቆርጥብኛለች እንጂ በራሷ ነው። እንደዚህ ችግር ሲያጋጥመኝ እጄ ላይ ምንም ሲያልቅ ነው ስለምታስ። ልጆች አላት ሴትዮዋ? 4 ወንዶች አላት። ኦ ማሻን በ4 ወንድ ነው ተከበሻለሽ? 4 ናቸው። ግን አንዱ ሌላ ሀገር ነው የሚማረው። 3ቱ ቤት ውስጥ ናቸው። እድሜያቸውስ ተማሪዎች ናቸው? ምንድን ነው? አንዱ የመጨረሻው ይማራል። 6 ሰዓት በር ከፍትላታለሁ እሱ እንደሚማር አውቃለሁ። ሁለቱም ግን አንዱ ምንድን ነው አለች፣ አንዱ ኮምፒውተር ላይ ምናምን ነው የሚሰራ፣ ሻንጣ ይዞ ይሄዳል ካሜራ ይዞ። አንዱ ግን እንትን ነው ይሄ መኪና ሲበላሽ የሚሰራ የለም አንዱ እሱ ነው የሚሰራ ብለኛለች። እድሜያቸውስ? እድሜያቸው አላውቅም። አንድ አመት ነው የሚበላለጡ ብለኛለች። ግን አይ እንትን ናቸው ምልሽ ወጣት ናቸው። እኔን ያክላሉ። አሁን 2 ኢትዮጵያ ቢኖሩ 3 ልጆች 4 ልጆች ይኖራቸዋል። ኢትዮጵያ ቢኖሩ
እንዴ ግን እዛ ሀገር ሆኖ እንዴት አላገቡ? ጠይቄያታለሁ። እሱ ለምን አላገቡም ብዬ ሲጠይቃት ብዙ ብር ያስፈልጋል፣ እንደናንተ ቀላል አይደለም ያገቡ። አዎ በጣም ከባድ ነው፣ ብር የላቸውም፣ ምስኪን ናቸው ነው የምትለኝ። እሱን ጠይቀዋለሁ አልዋሽ። አሁን ይኸውልሽ ለሴትዮዋ ለአንቺ ላደረገችሽ ውለታ አሁን ከኢትዮጵያ ነው ምንድራቸው ካገቡ። ማንን? አይ እኛ ከኢትዮጵያ ከዚህ ፈልገን አንችልም። አንቺማ አንቺ ጭራሽ ባንም ያለሽ እኔና ሀቢባ እንፈልግላቸዋል። የኢትዮጵያ ነው የራሳቸው ሀገር አቶ ነው መሰለክ ነው። አይ እዛ አይችሉማ፣ ገንዘቡን አይችሉም አልሽ። እዚህ ደግሞ ግድ የለም ገንዘብ ማይፈልግ ምን አይፈልግ አድርገን እንዳራቸው። ታዲያ አበሻ የአበሻ ነው። ምን ፈረንጅ ምንም ወጣት እዚህ ፈረንጅ ጋር እንትን የምትለው የፈለገም ቢሆን እኮ ጠላትሽም ቢሆን የራስሽ ሀገር ይሻል። ኧረ እንደውም አበሻ ሰው ከሆነ እኮ ይወዳሉ በጣም እንዳይመስልሽ። እሱ ቢወዱ እነሱ ቢወዱ ታዲያ እሷ ምን አገባት? ገኒ ሳትዋሽ እንደው ሳትዋሽ አሁን አንቺን አይተውሽ እንደዚህ ምናምን ሳቅ ብለው ምን አይተውሽ አናግረውሽ አያውቁም? ኧረ በስመ አብ ያኔ ሰላም ራሱ አንባባልም። እኔ ከክፍሌ አልወጣም። በጣም ነው የምትወደኝ። እነሱ ክችን ሲገቡ እኔ ከዚች ትንሽዬ ናት ክላሴ፣ ይቺ ናት አይሻት፣ ይቺ ፍራሽ ላይ ነው ይቺ ናት ክላሴ። ከዚች አልወጣም። አንገናኝማ ሰላም ባላላቸው አንዱ እንደውም ሴት አይም ብለኛለች። ልክ ሲያይ እንዲህ ሲል ለምንድን ነው አንድ ልጅሽ ሰው ሲያይ እንደዛ የሚሆነው ራሱ ብያት፣ እሱ ሴት አይወድም ብለኛለች። አንተያይም፣ ከእሷ ጋር ብቻ ነው ግንኙነቴ፣ ከማንም ጋር ማንም አዘዘኝ። ጅዳ ነው የት ነው ምንድን ነው ሀገሩ? ሪያድ። ሪያድ ለዛውም ሪያድ እኮ ቀውጤ ትልቅ ከተማ ነው እኮ። ብትሆንም እዛ እንደ ኢትዮጵያ እንደሚወራ መስሎክ ነው። ኢትዮጵያ ስንመጣ ኢትዮጵያ እንደሚወራ እዚህ ምንም አላየውም። ሰላም ራሱ አይሉኩም። ሰላም እንዳይሉክ ይኸው ሀቢባ ታውቃለች፣ ሀራም ነው የሚሉት። እንደዛ አታስበው። አላቃሽ አንድ ነገር ልንገርሽ። አሁን እሙ አህመድ ትመጣለች። እሱ አሁን ቱሬንትራ ይሄ የሀገር ማስጎብኛ ድርጅት አለ። ከዛ አሁን እኔ ስልካቸውን ሰጪና እንጋብዛቸዋለን። ኢትዮጵያ ለአንቺ ላደረጉት ነገር ሁሉ ኢትዮጵያ አንዳቸውን ደስ ያለሽን ከሶስቱ አንዱ ስማቸውን ታውቂያለሽ? ልጆቹን ወይንስ ሴትዮዋን? ሴትዮዋንም ሴትዮን ከነ ልጆቿ። ኧረ ልጆቿ ላይ ምን ይልቅ እሷ አትመጣም። አንቺ ኢትዮጵያ ሲገቢ ቤት ሲኖርሽ ሆነ ስታድግልሽ ከአንቺ ጋር ሄዳለሁ ብላ ነበረ። ግን እንደዚህ አትሄድ። ግን ትንቀሳቀሳለች፣ ሰውነቷ ይንቀሳቀሳል በደንብ። ኧረ ወጣት ናት። እኔ ነኝ ያረጀሁት መልኳን ስታይ። ታዲያ ስለዚህ ጋብዣት፣ እንጋብዛት። ይኸው በቂም አለ። እኛ እናድርግና ለአንቺ ላረገችው ነገር ከፈለግሽ ምንም ችግር የለም። አይታ መታ አሁን አንቺም ራሱ ትደሰቻለሽ። ትፈራለች፣ አትመጣም። እሷን እንግዲህ እንጀራችንና ይሄኛ አትወድም። እኔ ራሱ እኔ ይሄን ቢ ስትለኝ አልበላም፣ እኔ እንጀራ ነው የሚፈልገው ሲላት ይሄ ምግብ ነው ትለኛለች። ስለዚህ ከባሏ ጋር አንቺ እዛ ኖረሽ ቤት ሲገዢ አንቺ ጋር መጥቼ ጠይቅሻለሁ። ግን እንዲህ አትሄድም፣ አትፈልግማ። አንቺ ግን በፍቅር አሳብደሻታል ማለት ነው ሴትዮዋ። በፍቅር አይደለም በጣም ጎበዝ እንትነት የስነ ልቦና ሐኪምነት አሳብጃት ሳይሆን ነግራት ነበረ። እኔ ኢትዮጵያ ሲገባ ልጄ 18 ዓመት ስትሞላልኝ እስከዛ ከአንቺ ቤት አልሄድም፣ እንደዛ ስትሆን ልጄ ቦታ ስትይዝልኝ እኔም ኢትዮጵያ አገባለሁ ስል አንቺ እኮ ልጅ ነሽ ታገባለሽ ስትለኝ አላገባም፣ እኔ ቤት ሰርቼ የልጄ ሲሰጣት አንድ ክፍል መጥተሽ ታርፋለሽ ምናምን እንባባል ነበረ። ያኔ ሄዳለሁ አለች። እንዲህ ከቤተሰቤ ጋር አትሄጂም ከኔ ጋር ሲሄድ ሲላት አልሄድም አንቺ ቤት ሲኖርሽ ነው ያለች። ስለዚህ መሄድ አትፈልግም ብዬ ተረድቼ ታውቁት። ኦፍኮርስ አሁን አየሽ አንቺ በተረዳሽበት ነው። አሁን አንደኛ ኢትዮጵያ እንደዚህ አይመስላትም። እኔ አሁን ቆይ ዋትሳፕሽን ወይ እንትን ትልኪልኝና ቪዲዮ ምናምን እልክልሻለሁ። የሳውዲ ዜጎች እንዴት መጥተው እንደሚዝናኑ እናቶች፣ ሴቶች
እዚህ እኮ አሁን በደንብ መዝናኛ አለ። እንትን ምንድን ነው ስሙ? አሁን ደግሞ ሙቀት ስለሚመጣ እኔ አንድ ቃል ልግባልሽ፣ 15 ቀን ማረፊያ ሆቴላቸውን ከዛ ከነትኬታቸውን አድርገን መጥተው ቁጭ ብለው አይተው ለካ እንዲህ ማገር አለው ብለው ይሄዳሉ። ከዛ አንቺ ከሷ ጋር አብረሻት እኔ ነኝ እንደዛ ብዬ ማወራ ሴትዮ ለምን ሀቢባ ታወራታለች? ምንም ችግር የለም። እኛ ሴትዮዋን አመስገኝልን እያሉ ነው ጋይስ። ትኬቱን ቆርጣ ስትሸኛ ታመሰግናታለሁ። እሺ ውዶቼ፣ አንዴ ትኬቱን ቆርጣ ትላክልኝ፣ ወይ ደግሞ እሷን ስትሸኛት ሁሉም የኢትዮጵያ ሕዝብ ያመሰግንሻል ብዬ የምስጋና ቮይስ እልክላታለሁ። ምላሿን ማሰማችኋለሁ። እሺ ግን ሀቢባ አንድ የጠረጠርኩት ነገር ልንገርሽ፣ እንትና ገኒን የጠረጠርኳት ነገር አንደኛ አሁን ልጆቹ አየሽ፣ የሴትዮዋ ልጆች እዚህ እንዲመጡ አትፈልግም፣ ሌላ ሰው እንዳያቸው። ኧረ እኔ ምን አገባኝ? እኔ የራሴ የማታውቅ ሴትዮዋ ስለሰው ምን አገባኝ? ለምን እንደዛ? ኧረ አይመስለኝም። ዝም ብለሽ አሁን እንደዚህ ሲመስለኝ አሁን ልጆቹ እዚህ ከመጡ ሌላ ሰው እንትን ይላሉ ብለሽ እንዲመጡ አትፈልጊም። አሁን እኔ ምን አገባኝ? የራሴ ወንድሞች አይደል? ምን አገባኝ? ምን አስቀናኝ? በራሳቸው እግር ነው የሚሄዱት። እኔ ምን በራሳቸው መንገድ እግር በራሳቸው እግር መሄዳቸው ንንገርክ እንደውም እኛ እንደ ሰው ስለማያቆጥሩ አይቶ ኢትዮጵያ አሁን ላይ መጥቶ ኢትዮጵያ ዞር ዞር ብሎ አይቶ ወደ ሀገራቸው ቢመለሱ ደስ ይለኛል። እንደውም ቅር አይለኝም እኮ። ስለዚህ ስልክ ሀቢባ ታወራቸውና እኔ አንዱን ልጋብዝልሽ። ማን ነው ስማቸውን ታውቂያለሽ? የመጨረሻ መሐመድ ነው። መሐመድ የገመቱ መሐመድ። የመጀመሪያ ራያ። አሁን አንድ ሰው ከዚህ ውስጥ ከሶስቱ አንዱ ሰው መርጠሽ ኢትዮጵያ ይምጣ ብትባይ ማን ሊመጣት ደስ ይልሻል? ባልና ሚስቱ ነው። ባልና ሚስቶቹ ታያቸው ከአራቱ ልጆች እኔ የምታሳዝነኝ እሷ ናታ። እኔ ስለነሱ አይመለከተኝም፣ የራሳቸው ጉዳይ። ክፋቱ እኛ ከአሁን ዝም ችግር እኔ ገመትኩ መሐመድ ትንሹ የመጨረሻው ልጅ ማለት ነው። ስለዚህ አሁን መሐመድ ስልኩን እኔ ትልኪልኝና እኔ ላውራ፣ ከዛው ልከው እንደዚህ ልጋብዝ ብዬ ልጋብዘው ስልኩን። አሁን ስልኩ የለኝም። አይ ከእናቱ ትነግሪያለሽ፣ እንደዚህ ኢትዮጵያ ሊጋብዙት ሰዎች ይፈልጋሉ ብለሽ። ለምን ሙቀት ነው ለምን ፈለገችኝ ትለኛለች። በእናቴ እሱ ውስጥ ታስገባ። ይኸውልሽ አንቺ ለእኔ ላደረግሽው ነገር በቃ ማመስገን ፈልገው እዛ ኢትዮጵያ ያሉ ሰዎች ደግሞ ሊጋብዙት ይፈልጋሉ። ከነ ሆቴሉ ከነ ምን አድርገው እንዲህ ሊያደርጉት ነው ይላል። ሀቢባ ታወራት እኔ እሺ አትለኝም። ሀቢባ ታወራታለች። ግን አሁን የሚመስለኝ ግን አንቺ መሐመድ እዚህ መጥቶ ገና ለገና በቃ ሌላ ሰው ያያል ብለሽ ስላልሽ እንትን ነው ይመሰለኝ መስለው ነው። እስቲ እዛ ቤቱ ውስጥ ሴትዮ አለች። አሁን ቤት አለች። እሺ አለች። አሁን በስልክ በቪዲዮ ትታያለች ሴትዮ? ችግር አላት? አይታዩም። ግን ከልጄ ጋር ወንድ እንዳይመጣ ብላ ከልጄ ጋር ታወራለች። ልጄ እና ሴትዮ የምትይዝልኝ ከእሷ ጋር ታያለች እንጂ ወንድ አታይም። አባቴ ራሱ ሰላም ስትል እንደዚህ ተሸፍና ነው እንደዚህ የምትላቸው። ተሸፋፍና እዚህ ደግሞ መጣ ሰው ሰላም ይበልሽ ምናምን ብትያት ተሸፋፍና። እኔ አልኩህ እኮ እኔ አሁን እነሱን መጋበዝ አልችልም። እነሱን ወደ ኢትዮጵያ መጥቼ ምንም ሊላቸው አልችልም። እኔ አሁን ምንም ስለማልችል ውሸት መሆን እንደዚህ ነው ብዬ እኔ ያለሁበት ስለማቅ እንደዛ ብዬ ካፌ እቺ ሴትዮዋ ምን ብሄድ ነው የሚላት። ሙስሚ ምግብ ምን አለ ቤት ውስጥ? አሁን አላቅም። እኔ እስከ ትናንትና ወደ ጠዋት ነው ክችን የገባው። ከዚህ ነው ምግብ ምን በላሽ? ለመጨረሻ ጊዜ ምግብ በልተሻል? አልበላም። አሁን ምን አለ አጠገብሽ? አጠገቤ ምን ያስቀመጠች መሰለህ? ይሄንን ነው እንደዚህ ጁስ አምጥታልሻለች። ጁስ አለ። አይ ጁስ
ይሄ ነው ያስቀመጠችልኝ እኮ ቢና ገኒ እስኪ አሳይኝ እስኪ እንትኑን አሳይኝ። ያኛው ምንድን ነው? ጁስ ነው ምንድን ነው? ጁስ አይደለም ግን እንደዚህ አይነት ነው። ያቃጥላል። ቪታሚን ነው። ቀመሹ ምንድን ነው? እስኪ ቀመሹ ኦዳ ከለቤላ ነገር ነው የሚለው። አንተ ቪታሚን ነው። ዝም ብለሽ ታጭውና ዳቦው ላይ ምን አለ? ውስጡ ምን አለ? ሊዮስ ቆይ ጀርቋል። ምን ማር ነው የቀባችሁ? እስቲ በቃ እስቲ ቅመሽ፣ ትንሽ እንደዚህ ቅመሽ ውስጥ ቀኑ ሙሉ ስለተቀመጠ ያየክ ደረቀ ሳይሆን እስቲ ቅመሽ፣ እንደዚህ ቁረሽ ውስጥ ዳቦ ቁረሽ መቼም ሊቁራስ ምንድን ነው የምትወጂው ምግብ? ምንድን ነው? ዶሮ ትወጃለሽ? ሱዲ ከመጣሁ ጾም ያራቅ። ስለዚህ አሁን ሰኔ ጾም ካልጾምሽ ነገ ስትመጪ አንደኛ ምን እናድርግ መሰለሽ? የእናትሽ አርባ ነው አይደል? አዎ ዛሬ ነው የሚጀመረው። እሺ በቃ ይኸውልሽ የእናትሽ አርባ አሁን በግ እናርዳለን ብትፈልጊ። ልክ አሁን ትኬትሽን እርግጠኛ ስንሆን በግ ይኸውልሽ እንደውም እድለኛ ነሽ። ስለዚህ ነገ ይኸውልሽ በግ ዛሬ ብትፈልጊ አሁን ልክ ትኬቱ ሀቢባ ስትነግረኝ እንዳይቆይ አለን ምግብ የሚሰሩ በደምብ ልጆች አሉ። አልጫና ቀይ በደምብ ተሰርቶ እዚህ ሚስኪኖች አሉ፣ ምኖች አሉ። አብረን እዛ እናበላለን። ስለዚህ ሌላ የምትወጂው ምንድን ነው? ዶሮ ምናምን ትወጃለሽ? ዶሮ ችግር ምን እያገኘው ትበላለሁ። አይ መብላት ሳይሆን በቃ ምንም ችግር የለም። አሁን ዶሮ ብትፈልጊ ነገ ዶሮ ሰርተው እንዲመጡ እንዲጠብቁሽ እና በግ አሁን ዛሬ ቆይ እንደውም ልንገርልሽ፣ በኦሮምኛ ትነግራታለሽ ስለምች እንትን አለች። ይኸውልሽ አሁን ያው ጎበዝ እንዳንቺ ይኸውልሽ እዚህ ጎበዝ አሉ። እንጀራ እየተጋገረ ነው። ስለዚህ ይታይሻል። ይኸውልሽ ይኸውሉ። ስለዚህ ምንም ሳትሳቀቂ ነገ በደንብ እዚህ አሁን በደንብ ሀዘኑም እንዲወጣልሽ ምግብ እዚህ እንደዚህ እንዳለው አብረው ይሰራሉ። እሺ እንትን አለች ማናት? ሱመያ። እሺ ጥሪያታለች ሱመያ። ነገ እዚህ ፈጣሪ ብሎ ዛሬ ማታ ከተደረገልሽ ሆነ፣ ካልሆነ ነገ እንደውም ቅዳሜ ነው ቆንጆ። ከኃይለ ማርያም ጋር ስትገናኝ ስንት ዓመትሽ ነበረ ገኒ? 24 አሁን እኔ ሂዳር አካባቢ ነው 24 ሺህ ያለችኝ 19 እንደ 18 እንደዛ ነው። እስቲ አሁን ሌላው ሰው ደስ እንዲለው እንዴት ተገናኛችሁ? እስቲ በደምብ አውሪ። እንዴት እንደተገናኘው ልክ ከገጠር መጥቼ ማተማ ጋር ታውቃለህ? እሺ ቦሌ ማተማ። አዎ ቦሌ ማተማ ጋር ነው የተገናኘ ነው። እዛ እኔ እሰራለሁ ሰው ቤት። የቱ ጋር? ቦሌ ማተማ ሚኪ ቸርች ታውቃለህ? ሚኪ ቸርች አውቀዋለሁ። እዛ ሜጋ ጋር ማለት ነው። በቃ አጠገቡ እኔ የእነሱ ጋር አጠገብ ያለ ቤት ጋር ያቁኛል። ምን አይነት እንደሆንኩት እንዴት እንደሚሰራ። ወይ ስሚ፣ ከሚኪ ቸርች ቀጥሎ የሆነ የሙስሊም ቤቶች አለ። ሙስሊም አይደለም ኦርቶዶክስ ናቸው። እሺ ቀጥሎ ቆይ ከፍ ብሎ ያለው ቤት የሆነ የባለስልጣን ቤት ነው። እዛ ጋር በፖሊስ የሚጠበቅ አይደል? ሚኪ ቸርች ልንገርህ ብዙ ነው። እዛ ለዛ ነው አንተ አሁን ቦሌ ማተማጋ ትወዳለህ እኮ። በጀርባው ነው በፊት ለፊቱ? አይ በፊት ለፊቱ አይደለም፣ በጀርባው ነው። በጀርባው ማለት በካሚሊያ ኬክ ቤት በኩል ማለት ነው። አዎ በዛ ውስጥ ነው ውስጥ የምንገባ። እሺ ቆይ በደምብ ቆይ፣ ሰፈሩን ልነግርሽ ነው። በዛ ጋር በውስጥ ለውስጥ ስትገቢ እንትን አለ፣ ምንድን ነው ስሙ? ወደዛ ወደ ምግብ ቤቱ ወደሚወስደው ጋር ነው። ወደ ምግብ ቤቱ ትምህርት ቤቱ ጋር ትምህርት ቤቱ ወደዚህ ትተክ ወደዚህ ነው። ይሄ ወደ ማተማ ነው ወደ ውስጥ። አዎ እሺ እዛ ጋር ታዲያ ቤት ታውቂያለሽ?
ጥላሁን ገሰሰ ቤት ታውቂያለሽ? የጥላሁን ገሰሰ ቤት ሲባል እዛ ጋር ፊት ለፊታችን ነው ሲል ሰምቻለሁ። በቃ እሺ። ከሱ ጋር የቱ ጋር ከሱ አሁን የጥላሁን ገሰሰ ጋር ከነበርሽ ከዛ ፊት ለፊት ነው የነበርሽው? የሆነ የድሮ አሮጌ ቤት ነገር ነው ፎቅ አሮጌ አፓርታማ ነው እንዴ? ይሄ እንትን ሸክላው አፓርታማ? አዎ ፊት ለፊታችን ነው። ሙሉ እንደዚህ በሽቦ እና በብረት ታጥሯል እና ቡና ምናምን አለ ግቢ ውስጥ። ልክ አወቅኩት፣ አሁን አወቅኩት። እሺ እዛ ነው የተገናኘን። እንዴት እንደተገናኘን እንገርክ። እዛ እኔ ልክ እንደገባው ሆነች ጓደኛ ያለች አጭር ልክ እኔ እዛ ሰፈር እንደገባው እንዳሁኑ አጭር ማለት ምንድን ነው? ቆይ አጭር ማለት አንቺ ረጅም ነሽ ማለት ነው? እሷ ትንሽዬ ድንክ ነገር ናት፣ ትንሽዬ። እሺ ልክ እኔን ሲያየኝ ከእሷ ጋር ተጣላ፣ ከልጅቷ ጋር። አዎ አንነጋገርም። ልጅቷ አንቺ ጓደኛ ነበረች? እዛ ነዋ ጓደኛ ሆነን እስካሁን ድረስ አለን። እሱን ሰሪበ ነው እስካሁን ድረስ እኔና እሷ አልተለያየንም። ልጄን ራሱ ብዙ ጊዜ ቼክ ታደርግልኛለች። ይሄ ሀያ ምናምን እያለች ትናደዳለች ራሷ ማለት ነው። እሱ አሁን የሚለው ሰበብ የሚያደርገው እሷን ታይ ነው በሰላም ጊዜ ሲያወራ። እሺ የድሮ ገርል ፍሬንዱ ከእሷ ጋር አንቺ ገጥመሻል? አዎ ልክ እኔ እዛ ሰፈር ሲገባ አንድ ላይ ነበሩ። ልክ እኔ እዛ ሰፈር ሲገባ ልክ እኔ አንድ ጓደኛዬ ደግሞ አለች ያገናኘችን። የእሱ ጓደኛ ናት እሷም የእሱ ጓደኛ። ሁለት ሆኖ ያድራሉ እነሱ። የእኛ ቤቱ ይሄ ሆኖ ፎቅ ላይ ማለት ነው። እሺ እና እንደዛ እዛ ተከራይቶ ሚኪ ቸርች ነው የሚያከራይለት፣ እነሱ አይከፍሉም። እዛ ላይ እያለ ልክ እኔ እዛ ሰፈር ሲገባ እሱ ምን ይሰራ ነበር? የአሁኑ ስራ ታግዶበት ነበር። እንትን ነበር የሚሰራ ያኔ ቸርች፣ ዝም ብሎ ቸርች እያሰራ የሚኪ ቸርች እየተሰራ ስለሆነ ሰራተኞቹን እያቆጣጥራል። ያኔ የአሁኑ ስራ ታግዶበት ማለት ነው። ከዛ ልክ እኔን ሲጠየቀኝ ያችኛው ጓደኛ ይሄ እሱ ከሱ ጋር የነበረች ሳይሆን ሌለችው ስትጠይቀኝ ትልቅ እኮ ነው አልፈልግም አልኳት። ከዛ ስትለኝ ትልቅ ነው እንደውም የትዳር ምናምን የሚሆነው ብላ አወራች። ስታወራኝ በዛ ማለት ለአንቺ ነው የኔ የራሷማ የእሱ ጓደኛ ይዛለች ራሷ። እሺ ተከፋፈላችሁ? እሺ ከዛ ስትለኝ የአንቺ እኮ ትንሽ ነው የኔ እኮ ትልቅ ነው አልኳት። ከዛ ሲላት ችግር የለውም እንደዚህ ስራ ምናምን አለ እንደውም ከሰው ቤት ያወጣሻል ትለኛለች። እኔ ለአረባ ሀገር መሄድ ስለሚፈልግ እኔ የእናቴ ማሳለፍ ፈልጋለሁ አልፈልግም አልኳት። በመሀል ስልኬ ሰጠችውና ይደውልልኛል። እሺ ይደውልልኛል ማታ ወደ ቤት በእኔ ቤት ነው የሚያልፉት። እኔ የሚተኛበት ክላስ ነው የሚያልፉት። እንደዛ ሲያልፉ እንደ በቃ እንደ ጥሩ ሰው ምን ይዤልሽ ልምጣ ምንም ችግር የለም። እንደ ጥሩ ሰው አትበይ። መጀመሪያማ ጥሩ ሰው ነው። እንደ ጥሩ ሰው አትበይ። መጀመሪያ ጥሩ ንገሪካ አንተ ስጠኝ አጠቃልላ እኔ ንገሪክ ጥሩ አይደለም ንገሪክ። እንደዛ እያለ ሲለኝ አንድ ቀን እረፍት ወጣ ነው ስልክ ሊገዛ። እሺ ስልክ ሲገዛ ሲወጣ የራሴ ልብስ እሷ ናት የለበሰችው። እኔ ደግሞ የራሷን ልብ ነው ለብሼ የወጣሁት። እሺ ከዛ እዛ ከጓደኛው ጋር ይሄ ሰውዬ መጣ። ስልክ ልንገዛ ነው ይሄን ነው ያኔ ያስፈቀድኩት አላድርም ብያት ማለት ነው እዛ የምታሰራኝ። ከዛ ለካ እሱ ድሮ እዛ ቤት የሚሰሩት ቁልፍ አለው የኛ ቤት ከፍቶ የሚገባ ድሮ እኔም ሳይኖር እዛ ቤት ውስጥ የሚሰራ ሰራተኛ እኔ ብቻ ነው የተቀመጥኩት። ያ ቤት ሁሌ ቀያይራለሁ ብላለች ሴትዮዋ ነግረኛለች። እኔ ከዛ ወደዚህ ሲረዳ ለካ እሱ ቁልፍ አለው። እቺ ጓደኛዬ ሌላ ሰውም እዚህ ሲመጣ እንደዛ ታደርገዋለች። ከዛ ቁልፍ አለውና እኔ አልፈልግም እባክህ ምናምን በኋላ አስቤበት ነግረዋለሁ እያልኩ 2 ወር እንደዚህ ዝም ብዬ አወራሁት።
ግን ልብሽ ወዶታል። አልወደድኩትም። ንገር ያኔ አልደብቅህም። አልወደድኩት ነው። እረፍት ስልክ ልንገዛ ስንሄድ ኦና በጆክ ተገለባብጦ የሚጠጣ መጠጥ አለ። እኔ እሱን አላቅም። መጠጥ ጠጥቼ ምግብ ቤት ገብቼ አላቅም። እሷ ግን ታውቃለች። ሁሌ ይጋብዟታል። እስከ 6 ሰዓት እስከ 7 ሰዓት አይገባም ቤት። እሱን ጨመሩበትና ለምን እነሱን ቀጠርሽው ታዲያ አልኳት። ስልክ ገዝተን ከጨረስነው በኋላ ችግር የለውም ስራ ከፍትለታለሁ። አረባ ሀገር መሄድ ይቅዳለኝ። እኔ ታውቃለች። ፓስፖርቴ ወስጄዋለሁ። ሁሉም አረግልሻለሁ ብሎሻል ምናምን ብላ አባበለችኝ። ከዛ ሆነ ነገር ብንሆንስ ኃላፊነት ትወስጃለሽ ስላት ይሄ ጓደኛው እኮ የእሱ ጓደኛ ከኔ ጋር የለ አትጎጂም ብላ ስተባብለኝ እሺ አልኩት። ተገናኘ ነው እኔና እሱ። እሷም ከጓደኛዎች ተገናኘን። ከዛ ወደ ቤት ገባን። ከዛ ሰዎቹ ሲሄዱ ያውቃል። እሸኛቸዋለሁ እኔ በመኪና እንደ መዳሜ ነው። እዛም የሚገባበት ቤት በጣም ጥሩ ሰው ነው የሚያጋጥመኝ። እዛም እንደዛው ናት፣ ትሸኘኛለች። ቶሎ ቶሎ ስራዬን ሰርቼ ደግሞ እኔ እንዲህ ተኝቼ ቀንም የፈለገ ሰዓት ከፍቶ ይመጣል እኔ ጋር ያበር ከፍቶ ሲመጣ ትልቁ ግቢ ይሄ መኪና ማቆም ያለው ግቢ ነው። ይሄ ብዙ ሰው የሚኖርበት ግቢው ነው። ብዙ ሰው የሚኖር አይደለም። ሚኪ ቸርች ካወቅ ሚኪ ቸርች ይሄ ነው። እኔ የሚሰራበት ቤት ደግሞ ይሄ ነው። ግንብ ራሱ ከጀርባው በኩል በዛ አይደለም። ኬክ ምናምን የሚሰራ ያልከኝ በኩል ከኬኩ ወዴት ነው? ከኬኩ ወደ ላይ ትንሽ ከፍ ትላለና ወደ ትምህርት ቤቱ ሳይሆን የምትሄደው ወደ ውስጥ እንደዚህ ወደ ቸርቹ ወደዚህ ወደ ጎን በኩል እዛ ነው ቸርቹ አጠገብ ነው። ከዛ መጨረሻ መንገዱ ያልቃል አይደል? ዝም ብላ ከኬኩ ወደ ላይ እንደዚህ ስትወጣ ቤትክ ወደ ቸርቹ ከሆነ እንደዚህ ትሄዳለህ። ወደ ላይ ወደ አስፋልት መውጣት ከፈለክ ደግሞ ከትምህርት ቤቱ አልፋ ወደዚህ ትወጣለህ። እዛ ነው እና እንደዛ ሲሉ ስንገናኝ እረፍት እወጣለሁ ብዬ አልጠይቃትም። እኔ ሴትዮዋ እንዳሁኑ አይደለም። ባንክ ቤት ስለምትሰራ ሳምንት ሲሆን ቀድሜ ከተናገርኩ ራሱ ከውጭ ምናምን ሰው ይመጣል። በቃ መስራትም ስለሚፈልግ ሰርቼ ወደ እናቴ ነው የሚልከው። ስለዚህ ችግሬ ስለማቅ እረፍት ወጣለሁ ብዬም አልጠይቅም። እሷም ደግሞ የፈለኩ ሰዓት አትፈቅድም። እሷ የፈለገችው ሰዓት ነው የሚወጣ። እኔ ያልኳት ቀን አልወጣም። እንደዚህ እያልን ወፈርኩት። እኔ ለካ ቀርቶብኛል። ነግሬያታለሁ 2 ወር ሲሆነኝ ቆይ አይደለም ዘለልሽ ወፈርኩ። ዝም ብሎ በአንዴ መወፈር ላይ ትመጫለሽ እንዴ? ከዛ በኋላ እንዴት በአንድ ጊዜ መጀመሪያ የተገናኘ ነው ቀን ንገሪካ በጆክ ተቀላቅሎ አልታሰማኝም እንዴ? ተናግሬ ነበረ። እሱን ስልኩን ገዝቼ መጥቼው ተቀምጠን እኔና እሷና ጓደኛው ብቻ ነው መጀመሪያ የነበር ነው። 3ታችን ጓደኛዋን ይዛለች። ይሄ የኔው ደግሞ የለም። የኔው ከመጣ 1 ሰዓት ላይ ነው የመጣ። እነሱ በስልክ ይነጋገራሉ። እኔ ግን ጠዋት ሲወጣ ዛሬ የት ነው የምትሄዱ ብሎኛል። ደውሎልኝ ምን አገባ ስልክ ሊገዛ ነው ብዬ ይሄንን ቃል ሰጥቼ ነው የወጣሁት። እኔ ጠዋት ማለት ነው 1 ሰዓት ከመሽቱ 1 ሰዓት ነው የኔ ሰውዬ የመጣ። 3ታችን ብቻ ነበር። ደግሞ የኔ ሰውዬ አትበይው። ልጅ የኔ ልጅ እንደዛ አይባልም። እንደዛ አታስደግመኛ። ስለማውቅ እኮ ነው የሚጠራውን ነው የምናገር። ከኔ አሁን እንደዛ እያለን በዛ ቀን 1 ሰዓት መጣ። ከዛ ሆና ምግብ በላነውና ይሄ እንትኑ ጁሱ ነገር እንትን የምንለው በጥብጠን የምንጠጣ ስታሪ ነው የሚባለው በኦሮምኛ። ስታሪ ነው እንደዛ ነው የምንለው። ይሄ እኮ ነው እሱ ተጨምሮበት ነው። ምንም አያረግሽም አሉኝ። ጠጥቼ አላቅም። እነሱ ያውቃሉ። ምንም አያረግሽም ይሄ እኮ ኖርማል ነው አሉኝ። ከዛ 1 ሲጠጣ ከዚህ ጋር እዚህ ጋር ወጋኝ 1 ብርጭቆ። ከዛ ሲወጋኝ እዚህ ጋር ብዬ ሲነግራት
100 ብር ነው የምንቆጥረው እንጂ 100 ሺህ አንኖርም። ምንም አይደለም። ስታር ነው ጠጭ ምንም አያደርግሽ ስለማታውቂ ነው ምግብ በደንብ አልበላሽም አለች። እሺ ስትለን አንድ ነው የጠጣሁት፣ ሁለትም አልጠጣሁትም። እነሱ ጠጡ፣ ሶስት ነው የጠጡት። ከዛ ቢራም ጠጡ። እንደዛ ቁጭ እያልኩት እንቅልፍ አለኝ። አንድ ብርጭቆ ነው የጠጣሁት። ከዛ እንቅልፍ ሲለኝ እንቅልፍ አለኝ አልኳት። ከዛ እሷ ጋር እንደዚህ ተቀምጠን እኔና እነሱ ፊት ለፊታችን ነው የተቀመጡ። እኔና ከእሷ አጠገብ ነው የተቀመጥሽው? እንዴት ነው የተቀመጣት? እሷ አጠገብ ነው የተቀመጥኩት። ጠረጴዛው 4 ነው። እነሱም አንድ ላይ እንደዛ ነው የተቀመጥነው። እኛም እንደዚህ ነው የተቀመጥነው። እሺ ከዛ እሷ ላይ እንደዚህ ድግፍ አደረኩት። ከዛ እኔ ምን እንደነካኝም አላውቅም። ከዛ ለሊት 6 ሰዓት ሲል ነቃው። 6 ሰዓት ሲል እሱ አጠገቤ አለ፣ እነሱ የሉም። ከዛ ደወልኩለት። ሲደውልለት የት ነሽ ሲላት አጠገብሽ ክላስሽ ነው ያለሁት ተኝ ችግር የለውም አለችኝ። እንዴት እሱ ጋር መጣሽኝ ሲላት ታይ እባክሽ እንደ ገጠር አቱኛውን እንደ አዲስ አበባ ልጅ ሁኚ አለችኝ። ያ ሴትዮ እስካሁን ድረስ የተሰቃየች ነው። ምንም ላይ አልደረሰችም። ከዛ ይሻልኩትና ገባው። ከዛ ሲገባ ወደ ቤት እኔ መሄድ አቅቶኝ ነበር። ወደ ቤት መጣው። ሲመጣ በራይድ ነው የሸኘኝ፣ ራሱ ነው የሸኘኝ። አትናገሪ፣ ቁልፍ እንዳለኝም አታውሪ፣ እኔ ቤተሰብሽ አሳውቅሻለሁ። በቃ እኔ የኔ ስራ እንዲህ ነበረ። አሁን ነው ስራ ስንታገድ እዚህ የምንሰራ። ይሄው እኔ በጓደኛው ፊት ማለት ነው። እኔ ቃል ገባልሻለሁ፣ እኔ ወስድሻለሁ አለኝ። የማንም አትንገሪ አለኝ። ቢናገር ያኔ እያዛል ነበረ። እነ ሚኪም ነበረ የአሜሪካ ሳይሄድ ማለት ነው። ያቁኛል ሁሉ። ከዛ ሲል እሺ አልኩትና ተቀመጡ። ከዛ ወር ሆነ። ቆይ እንትን አሁን ጉሬዘር ነገር ነው የተከፈተበት። እዛ ይቀመጣል። እነሱ ሰዎቹ ሲሄዱ ያያል። እኔ ስልክ ብሎክ አድርጌ ቢዘጋም ከፍቶ ይገባል። ከዛ ልናገር እኔ ብሎክ በታረጂው አውቆ ራሱ እየለፋ እንዲመጣ ማለት ነው። አይደለም እንደዛ ሳይሆን ሌላ ሴቶችም ያመጣል። ይሄ ሰውዬ ሰምቼዋለሁ ከተገናኘውም በኋላ እቺ ልጅ ራሱ ራሳቸው ቤት ያመጣል። ሌላ ሴት ሲያመጣ ጓደኛዬ ናት ይላል ወይ ዘመድ ናት ይላል። እና አንቺን ሊያናድድሽ ልብ እንዴት እንደሆነ ልብሽ እንዲያቅ ነው ወይስ አይደለም? ልክ ሰው ጓደኛው ምንም ይሁን ስትመጣ እጅ አትወጣም ይላቸዋል። እቺ ልጅ አንተውም ሲሏቸው ወንዶች እዛ ሰፈር ማለት ነው ያቁናል። እሺ ከዛ እነሱ ደግሞ ግን ታገባታለህ እውነት ምን? ከዛ ልጄ ከተፈጠረችም በኋላ ነው የሚያወሩኝ። ታገባታለህ ግን የእውነት ብሎ ሳወሩት አንዴ ሁለቴ በልቻታለሁ ምናምን ይላቸዋል። እኔ ግን እንዳታወሪ፣ የማንም እንዳትናገሪ፣ የቤተሰብን አስታውስሻለሁ፣ ወስድሻለሁ ነው የሚለኝ። ከዛ እንደዛ ይሆን መጣ ነው። ከዛ እኔ እርጉዝናዬ ትልቅ ሆነ። 2 ወር ሆንኩት። በስንት ጊዜ? 2 ወር ሆንኩት። ጥቅምት አካባቢ ተገናኘን። አቡ በ2 ወር ትልቅ ይሆናል እንዴ? አዎ ይታወቃል። ከ15 ቀን ጀምሮ ወፈርኩትና እሺ መጥቶ እንደዚህ ከፍቶ መጥቶ እንደዚህ ሲቀሰቅሰኝም ቀን አለው። እሺ እነሱ ሲወጡ እዛ በር ላይ በመኪና ስለሚወጡ ስለሚያውቅ ማለት ነው። እንደዛ የተፈጠረ እያለ እኔ ጓደኛዬን እሱን አላማከርኩትም። ጓደኛዬን ሐኪም ቤት ውሰጂኝ እስቲ ያመመኝ ነው ሴትዮዋ ልውሰድሽ እያለችኝ ነው ሲላት ወረባ ሸታይም ስትለኝ አይቼ አላውቅም አልኳት። በቃ እኔ ወስድሻለሁ ይሄን ወር ተቀመጪ አለችኝ። ተቀመጡ። 3 ወር ሆነ። 3 ወር ሲሆን ኦና ሰርጋለ የእሷ ዘመድ ነው ከሀገራችን ትንሽ ይራራቃል። እዛ ከሷ ጋር ሄድኩት። ከሷ ጋር ሲሄድ ኦና መድኃኒት ነገር ተሰጥቶኛል። ሐኪም ቤት ወስደኝ ተሰጥቶኛል። ግን 3 ወር ስለአለፈ መውጣት አይችልም ተብሎ ደግሞ ኦና መድኃኒት ሲሰጠኝ ከ11 ሰዓት ጀምሬ በእግሬ መሄድ ነበረብኝ። በባጃጅ ስለሄድ ለካ እኔ ተነቃንቄ ያ መድኃኒትም አልሰራልኝም። ምናልባት 3 ወር አልፎታል።
3 ወር አልፎታል። ግን ካወጣልሽ ተብዬ ወደ መድኃኒት ተሰጥቶኛል። ያ መድኃኒት ወስጄም አልሆነም። ሆነ ሰዓት አመመኝና ተመልሳ ልጄ እንትን ሆነች። ሲቶን ተመልሼ አንድ ጊዜ ገኒ በጣም የሚገርም ታሪክ ስለሆነ ምን አድርጊ መሰለሽ፣ እኔም አሁን ዳቦ አስመጥቼ እየበላሁ ነው። ሌላ ምግብ እንኳን ምግብ አልበላ ምግብ የሆነ ነገር እኮ ይዘሽ ነው። አይ ምንም አልበላም። እኔ ልንገርህ ለነገሩ አሁን አንቺ ያን የመሰለ የፍቅር ወሬ እያወራሽ ምግብማ አይበላልሽም። እሺ ቀጥይ። ውሰደው እና ከዛ እንደዛ እያደረግ ነው መጣው። ሲመጣ እንደዚህ አሉኝ ሐኪም ቤት በኦፕሬሽን አውጪ አለኝ። አዎ ነገርኩት። በኦፕሬሽን አውጪ አለኝ። እንዴት ነው ማወጣ? በኦፕሬሽን አልሆንም ተብዬዋለሁ ብዬ ሪከርድ አለኝ። ያ ሪከርድ ሳለቅስ የ2013 እንዳለ ልክለታለሁ። ያቡ ማለት ነው። ስልኬ ላይ በመሞር ነበር ያስቀመጥኩት። ስልክ ታች ሲገዛ ወደዚህ ያዞርኩት ልክለታለሁ። ውሸቴ እንደምታምኑኝ ማለት ነው። ከዛ አውጪ ሲለኝ አንተ ፈርም በቃ እሺ ናና ፈርም ሲሎ አልፈርምም ራስሽ ፈርሚ ብሎ 1000 ብር ሰጥቶኝ ሂጂ አለኝ። ከዛ አይወጣም ተባልኩትና ጓደኞቼ አንድ ልጅ አለ በጣም የኔ ሀገር አይደለም ሚስቷ የኔ ጓደኛ ናት። እሱ ደወለለትና ገነት ላይ ለምንድን ነው እንደዚህ የምትሰራ ብሎ ሲጠይቅ ታውጣ አለው ሲሎ በቃ 4 3 ምግብ እየበላሽ ቢገነት እስኪ አንቺም እየበላሽ እኔ በላሁኛውን ምሳይ ለመሰል ሁሉም ፈተና እየተናገረን ስለሆነ አሁን ስምረሽ የሆነ ነገር ይዘሽ ነይ። የሆነ አጠገብሽ ያለውን ሳንዱች እየበላሽ ትንሽ እንደዚህ ቅመሽ ጎበዝ እንደዚህ እየበላሽ ከዛ እንደዛ ሲሎ ታውጣልና በቃ ተመልሼ እዛ ሰፈር ከሄድኩት ይይዙልኛል፣ ያቀኛሉ፣ ያ ሰዎችም ይይዟሉ። ምን አረገኝ እሱ አንቺ ሆነ ሰው ጋር ተቀመጭና እኔ ከዚህ ቤት ልውጣና እቃዬን ጭኜ አስተካክዬ ልውሰድሽ አለኝ። መቼም እንደዛ ሲያወራ እንደ ወርቅ ነው የሚያወራ። ወርቅ ለምን አሁን ይሄ መሬት ለምን ትረግጠኛለህ አይለን መሬት እንደዛ ነበረ ሲያወራ ወሬው። ከዛ እሺ ብዬ አመንኩና ሄድኩልክ። ሲሄድ በሁለተኛ ቀን ሲደውል ያ ሰፈር ለቆ ሄዷል። ስራውን ትቶ ሄዷል። ሲደውልለት ስልኬን ብሎክ አድርጎኛል። በሌላ ሰው ሲደውል ብሎክ አድርጎኛል። ከዛ እዛ ሰፈር ሄድኩት። ቢጃማ ለብሼ ነው የሄድኩት። ሁሉም ጠርጥሮታል። ከዛ ያ ቸርች ገባው። እዛ ስለሚሰራ እንደዚህ እኮ ተፈጥሮብኛል ብዬ ሲነግራቸው ኃላፊዋ ስትመጣ ቢና ትባላለች። ነገ በደንብ ታስረዳሃለች ስለሱ ማለት ነው። ቸርች እዛ ኃላፊ ናትና እሷ ጋር ገብቼ ነይ እና ብዙ ነገር አድርጓል እሱ እዚህ ነይ እና በነገራችን ላይ ገኒ አሁን